እስካሁን ምግቡ አልደረሰም። አንቺ ሰይጣን ቆይ ምን አባሽ ነው ያደረግሽው? ልቀቂኝ ወደዛ። ይኸውልሽ እኔ የሚገባሽን ቦታ ነው የሰጠሁሽ። ለባርኮት ሰራተኛው እንጂ መቼ ሚስቱ አትሆኝም። እኔ እኮ ቤዛ ነኝ ፍቅር ታውቂኛለሽ። ይሄ ለእኔ ምንም ማለት አይደለም። ልክ ማስያዝ ምን እንደሆነ አሳይሻለሁ። እሺ ምንም ብታደርጊ ምንም አታመጭም። እሺ በቃ ሰራተኛ ነሽ። ተግባባን? ሰሚኝ ፍቅር ሰሚኛለሽ? ዛሬ እዚህ ኪችን ውስጥ ስላስገባሽ ያሸነፍሽ እንዳይመስልሽ። ገና ብዙ ይቀራል። አሳይሻለሁ። እሺ እንዴ ቤዛ ምን እያደረጋችሁ ነው? ባርኪ እህትን ሰብስባ ያዝልኝ። ቆይ ከዚህ በላይ ምን ልታደርገኝ ፈልጋ ነው ነፍሴ የምታስጨንቀኝ? አታስመስይ ቤዛ። ከአንቺ በላይ ደግሞ አስመሳይ አለ እንዴ? በቃችሁ ፍቅር፣ ከዚህ በኋላ ቤዛ እንዳታናግሪያት እሺ? እኔ ምን አደረግኩ? አዝኝላት ምን ላግዝሽ ብዬ በመጣ የምትናገረውን እያየሃት ነው አይደል? ቆይ አሁን እንደዚህ ስትሆኑ ማሚ ብትሰማ እዚህ ቤት የምትቆይበትን ቤት እንደምታሳጥር አታውቂም? ኧረ እንደው በሳሙና በተገላገልኩ። ኧረ እሱን ነው የምትፈልጊው? እኔ ሄጄ ልንገራታ፣ እናንተ ካፈራችሁ። ፍቅር ጭራሽ እንደዛ ለማድረግ እንዳታስቢ። ለቤዛ ንገራት፣ አስጠንቅቃት። ከዚህ በኋላ አርፋ ማትቀመጥ ከሆነ ይሄን ከማድረግ ወደ ኋላ አለ። ባርኪ ቆይ ሁሉ ነገር ለኔ ይገባኛል። ተረጋጊ በቃ። ቤዛ ቤዛ፣ አንቺ ቤዛ። አቤት ማይ። እንዴ ባርኮት እዚህ ነህ እንዴ? አዎ። አንቺ ደግሞ ምሳውን አታቀርቢም እንዴ? ልጆቹን በራብ ልደፋያቸው ነው? ጠዋት ጀምርሽ እስካሁን እዚህ ነሽ? እየደረሰ ነው ማዬ። መብራት ጠፍቶብኝ እኮ ነው። ምን አቅንጡ ነሽ? በከሰል አሰሩም እንዴ ታዲያ? እማዬ ነይ እኛ እንግባ። እሷ ጎበዝ ነች፣ ትሰራዋለች። ነይ። ምን እቺ ምን ጎበዝ ናት? ነይ እማዬ ታቀርባለች። ነይ እናትሽ። ቆይ ምን አይነት ጨቅጨቃ ሴትዮ ናት? ያዙ ቸርስ አሺ ማለት እኮ የልብ ጓደኛዬ የልብ ጓደኛዬ። እንደው ምን ላድርግልህ? ምንም አታርግልኝ። ያው ለጋሽ ከፈለኝ ብቻ የፈለጉትን ነገር አድርግላቸው ወንድሜ። አንተ ተው እስቲ ዝም ብለህ ጠጣ። ጋሽ ከፈለኝ አደይ እዚህ እንደሆነች ያውቃሉ እንዴ? ቆይ አዎ የሚገርምህ ነገር በጣም የሚገርምህ ነገር ማንም ሳይቀድመኝ የተናገርኩ አሁን ገንዘብ ስራ ማለት እስቲ ሂዲያ እንዴት ያለው ቀዳዳ ነው ባካችሁ። ምን ትልቷል? ጥሩምባ ነህ ዝም ብለህ ትቀደዳለህ። እሱ እኮ ጓደኛችን ነው፣ እሱ እኮ ዘመዳችን ነው። እሱ ቤት ፈላጊ ዘመንን ብናወራ እኔ ልሂድ በቃ። ወዴት ነው የሳብሳት ክፍል የምትሄድ? አለሁ እመለሳለሁ። ተመልሼ ከፍላለሁ። እሺ ማንን ማውራት እንዳለብህ አታውቅም አንተ። ኧረ እባክህ ዝም በል ወሬኛ። ሄደህ እንደው ከአንተ ጋር እንደው ጫኔ ከሚሉህ ጥሩምባው ቢሉህ ይሻላል። እንደው ያገኘኸውን ሚስጥር ጥሩ ቋጣሪ ነገር ነው። ኧረ ገንዘብ እንደ እኮ በሰው ገንዘብ ሲሆን ብለህ ትጨልማለህ። ምን ያለው ነው እባካችሁ። በቃ ዴቭ፣ እነሱ ከሌለ ወዴት እንሄዳለን? እንመለስ በቃ። ይኸውልሽ አደይ እዛ መቅረት የለባትም። እኔ ደግሞ የግዴታ መሄድ አለብኝ እኮ። እሺ የት ብለህ ትሄዳለህ? እቺ አደይ ነች አይደል እንደዚህ የምትጫወትበት? ልጁ ቆይ አደይ ምን አጠፋች? ዳይመንድም ሄዶ ይሆን እንዴ? አዎ እንግዲህ ኪንጎን ቀድሞ ሊሆን ይችላል። አንተ ደደብ ምን አባት ሆነ ነው ስልክ ማታነሳው? ይቅር በሉኝ ጋሼ። አሁን ወሬውን ተሰማኸኝ? እኔ ከተማ ወደዛ ለመድረስ የመጣ መኪና አጥቼ ነው። አደይን ይዛችሁ ቤት ውስጥ አስራችሁ አቆዩት። ምን አሉኝ ጋሼ? ጆሮ አይሰማም እንዴ አንተ ሰው? ስልኩን አለልኝ ስጠው። አንተ ደንቁራል እንዴ? እሺ ሰምቻለሁ። እሺ